Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ትራላላ። ወላጆች ፊልሙን ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የፈ ትምህርት ክፍለ ጊዜ ነው። ፊደልን ተምሬያለሁ አሁንም አውቄያለሁ አሁንም ተምሬያለሁ ለሉንም አውቄያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። ቀጣይ ፊደላችን ፈ እግር አልባ ፊደል ከሚባሉት ዝርያዎች መካከል ይመደባል። እስኪ የፈን ዝርያዎች አብረን እንበል። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። አንድ ደግሞ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። የፊደልን ዝርያዎች ተዋውቁ። ፈ ፈረስ። ፈረስ የቤት እንስሳ ነው አይደል? ለመጓጓዣነትም ያገለግለናል። ድምፁን ሰማችሁት? የፈረሱን ፈረስ እንጋልባለን አይደል? ፉል ቁርስ ወይም መክሰሳችንን የምንበላው ምግብ ነው። ከባቄላ የሚሰራ ምግብ በዳቦ ነው የምንበላው። እሺ ልጆች፣ ፉል። ፊኛ ለልደት፣ ለሰርግ፣ ለተለያዩ ዝግጅቶች እየነፋን ቤታችንን የምናስውብበት ነው አይደል? የምናስጌጥበት፣ የምንጫወትበት። ያያችሁት ነው ልጆች እንዴት እየተጫወቱበት እንደሆነ። በደንብ እዩት ፊልሙን። ፋፋ ለህፃናት ምግብ፣ ከ6 ወር በላይ ላሉ ልጆች ምግብ ለምግብነት የሚያገለግል ነው። ፋፋ ዱቄት ነው። እሺ ፋፋ። ፌንጣን አያችኋት? ድምፁን እየሰማችሁት ነው የፌንጣን? ፌንጣዋ ሙዚቃ እየተጫወተች ነው። እያያችኋት ማለት ፍየል የቤት እንስሳ ለምግብነት የምናውላት ናት አይደለ? የፍየል ወተት አለን አይደል? ፍየል ወተት ትሰጠናለች። ስጋዋ ለምግብነት ያገለግለናል። ቆዳዋ ለልብስ እንጠቀምበታለን። ብዙ አገልግሎት አላት። ፎጣ ፊታችንን ገላችንን ታጥበን የምናደርቅበት የምንለብሰው። ቀጣዩ ትምህርታችን አዛምድ ነው። ትምህርቱን በስርዓቱ ተከታተሉ። አዛምድ ይለኛል ቢዘባረቅ ቢለያይም አይሸውደኝም ቢዘባረቅ ቢለያይም አይሸውደኝም
መልመጃችን ፊደሎችን አዛምዱ። ፊደሎችን አዛምዱ። ወላጆች ፊልሙን አቁማችሁ ይህንን መልመጃ አሰሯቸው። የፈ ዝርያ በግራ በኩል በትክክል ተቀምጦልናል። የፈ ዝርያ በቀኝ በኩል ተዘበራርቆ ተቀምጦልናል። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፈ ከፈ ጋር በመስመር እናዛምዳለን። ፉን ከፉ ጋር በመስመር እናዛምዳለን ማለት ነው። እንደዚህ እያለን ከፈ እስከ ፉ ድረስ ያሉትን ፊደሎች እየፈለግን በመስመር እናዛምዳለን። ከስር የፊደሉን ዝርያ ጻፉ። ፈ 7 ዘሮች አሏት አይደል? ስለዚህ 6 ክፍት ቦታዎች ተቀምጠውልናል። ፈ ተጽፋላለች። ስለዚህ ፈ ብሎ ቀጣይ ፊደል ማን ነው? ፉ። ፉ ብሎ ማን እንላለን? ፊ። እንደዚህ እያለን እስከ ፉ ድረስ ያሉትን ፊደሎች እናሟላለን ማለት ነው። ክፍል 2 ይቀጥላል።